ከ5.6 ሚሊዮን በላይ ህዝብ በደስታ ይኖርባታል። አስደናቂ የተፈጥሮና የሰው ሰራሽ መስህብ ቦታዎችም ባለቤት ነች። ከ180 ሺህ በላይ ሐይቆች መገኛ፣ በኢንዱስትሪ የበለጸገች ብትሆንም በጥብቅ የተፈጥሮ ደን ልማቷ የምትታወቅ፣ የሳውና ባዝ እንደ ባህል የሚቆጠርባት፣ ንጹህ አየርና ውሃ የታደለች፣ በወራቶች መፈራረቅ ወቅት ቀንና ማታ ሳይታወቅ ለሳምንታት የሚቆይባት፣ ከውድቀታቸው ለመማር ብሔራዊ የውድቀት ቀን ወይም ናሽናል ፌለር ዴይ የሚከበርባት፣ ተመራጭ የትምህርት ስርዓት ያላት፣ የሞባይል ቀፎ ውሮራና ባለትዳሮች ወይም ፍቅረኛሞች ሚስቶቻቸውን አዝለው የሚሽቀዳደሙበት አስገራሚ ትዕይንት የሚስተናገድባት፣ ለ8 ተከታታይ ዓመታት በዓለም ደስተኛ ህዝቦች የሚኖሩባት ሀገር በመባል በቀዳሚነት የተመረጠች ሀገር ፊንላንድ። የተወደዳችሁ ቤተሰቦቻችን ዛሬ ወደዚች ሀገር ጎራ ብለን እጅግ የሚደንቁ ተአምራትን አብረን እናያለን። ዛሬ የምንወስዳችሁ በሰሜን አውሮፓ ወደምትገኘው ፊንላንድ ነው። ፊንላንድ በሰሜን ከኖርዌይ፣ በሰሜን ምዕራብ ከስዊድን፣ በምስራቅ ከታላቋ ሩሲያ ጋር ትዋሰናለች። ዋና ከተማዋ ሄልሲንኪ ሲሆን ከ600 ሺህ በላይ ህዝብ ይኖርበታል። ቱርኩ፣ ታምፐርና ኦሎ የተባሉት ከተሞች ደግሞ እያንዳንዳቸው ከ200 ሺህ በላይ ህዝብ ይኖርባቸዋል። ፊንላንድ እስከ 1950 ዓ.ም ድረስ ኢኮኖሚዋ በግብርና ላይ የተመሰረተ ነበር። ከ1950 በኋላ ኢኮኖሚዋን ለማሳደግ ፊቷን ወደ ኢንዱስትሪ አዙራለች። በዚህም ፈጣን የኢኮኖሚ እድገት በማስመዝገብ የበለጸገችና ለዜጎቿ የምትመች ሀገር መሆን ችላለች። የዜጎቿን ዓመታዊ የነፍስ ወከፍ ገቢም ከ64,000 ዩሮ በላይ አድርሳለች። ሀገሪቱ ፊቷን ወደ ኢንዱስትሪ በማዞር ለውጤት ብትበቃም ግብርናውን እርግፍ አድርጋ አልተወችም። ግብርናው አሁንም የሀገሪቱ ወሳኝ የኢኮኖሚ ዘርፍ ሆኖ ቀጥሏል። የፊንላንድ የግብርናና ደን ልማት ሚኒስቴር መረጃ እንደሚያመለክተው ሀገሪቱ በሰሜናዊ ንፍቀ ክበብ ከሚገኙ ሀገራት መካከል በግብርና ልማቷ ቀዳሚ መሆኗን ያሳያል። 2.3 ሚሊዮን ሄክታር መሬት ለግብርና ልማት የሚውል ሲሆን ከዚህ ውስጥ ከ1 ሚሊዮን ሄክታር በላይ የሚሆነው መሬት በለምለም ሳር የተሸፈነ ነው። ለምለም ሳር በብዛት መገኘቱ ደግሞ ሀገሪቱ ከፍተኛ የወተት ምርት እንድታገኝ አስችሏታል። በዓመትም ከ2.3 ቢሊዮን ሊትር በላይ ወተት እንድታመርትም አድርጓታል። ከ700 ሺህ ሄክታር በላይ በሚሆነው መሬት ደግሞ የተለያዩ እህል ዘሮችን ታመርታለች። በሀገሪቱ ከሚመረቱ የእህል አይነቶች መካከል ገብስ፣ አጃና ስንዴ በዋናነት ተጠቃሽ ናቸው። ከፊንላንድ አጠቃላይ የቆዳ ስፋት 95 በመቶ ገጠራማ አካባቢ ነው። ከ1.6 ሚሊዮን በላይ የሚሆነው የሀገሪቱ ህዝብም ቋሚ መኖሪያው ሁሉም ነገር በተሟላለት የገጠር አካባቢ ሲሆን 2.1 ሚሊዮን የሚሆነው ነዋሪ ደግሞ ከከተማ በተጨማሪ በገጠር የረፍት ጊዜያቸውን የሚያሳልፉበት መኖሪያ ቤት አላቸው። የሀገሪቱ መንግስት የገጠሩን አካባቢ ለነዋሪዎች ምቹና ተስማሚ ለማድረግ ሁሉንም መሰረተ ልማቶች አሟልቷል። ዜጎችም ኑሯቸውን በገጠሩ የሀገሪቱ ክፍል በደስታ ይመራሉ። በአሁኑ ወቅት ሀገራችንን ጨምሮ በብዙ ታዳጊ ሀገራት ከገጠር ወደ ከተማ የሚደረግ ፍልሰት መንግስታትን እየፈተነ ይገኛል። የፊንላንድ ዜጎችና መንግስት ለዚህ አይነቱ አስጨናቂ የኑሮ ውጣ ውረድ ትምህርት ይሰጣሉ። የደን መጨፍጨፍና መራቆት ምድራችንን ለአየር ንብረት ለውጥ ጉዳት እየዳረጋት ይገኛል። ሀገራትም የአየር ንብረት ለውጥን ተከትሎ እየመጡ ያሉ አደጋዎችን ለመከላከል የአካባቢ ጥበቃ ስራዎች እንዲሰሩ ባንደበታቸው ከመወቶት አልቦዘኑም። ይሁን እንጂ ከቃል በላይ በተግባር በመፈጸም በኩል የፊንላንድን ያህል የተሳካለት የለም ቢባል ማጋነን አይሆንም። በሀገሪቱ በመንግስትና በግል በርካታ የደን ልማት ስራዎች ይሰራሉ። በዚህም 75 ከመቶ የሚሆነው የሀገሪቱ ክፍል በደን እንዲሸፈን፣ ይህም ከአውሮፓ ሀገራት መካከል ፊንላንድ ቀዳሚውን ስፍራ እንድትይዝ አስችሏታል። በሀገሪቱ ከ600 ሺህ በላይ ዜጎች የደን ባለቤቶች ሲሆኑ ይህም ከአጠቃላይ የሀገሪቱ የደን ሀብት 60 በመቶ በግል ባለሀብቶች የተያዘ ያደርገዋል። የደን ልማት ከሀገሪቱ አጠቃላይ ምርት ከ4 በመቶ በላይ ይሸፍናል። ሀገሪቱ የደን ምርቶችን ወደ ውጭ በመላክም በዓመት ከ11 ቢሊዮን ዩሮ በላይ ገቢ ታገኛለች። ዜጎች በደኖች አካባቢ ሄደው የመዝናናት ባህላቸው ከፍተኛ ነው። ጥቅም ላይ የዋሉ የደን ምርቶችን መልሶ በማልማትም ቀጣይነት ያለው የተፈጥሮ ሀብት ጥበቃ ስራን ያከናውናሉ።
የፊንላንድ የአየር ንብረት አስደናቂ ተአምር ይስተዋልበታል። በሀገሪቱ በሰሜናዊ ጫፍ በበጋ ወራት ለ73 ተከታታይ ቀናት ፀሐይ ሳትጠልቅ ትቆያለች። በአንጻሩ በክረምት ወራት ለ51 ቀናት ፀሐይ ሳትወጣ በጨለማ ተውጣ ትቆያለች። በደቡባዊ ክፍል በክረምት ወራት ከ3 ወር በላይ የሙቀት መጠኑ ከዜሮ በታች ሆኖ ይቆያል። ምድሩንም የበረዶ ግግር ይሸፍነዋል። ቅዝቃዜው ከዜሮ በታች እስከ -30 ዲግሪ ሴንቲግሬድ ይደርሳል። በደቡባዊ የሀገሪቱ ክፍል በጣም ሞቃታማ ወር ሐምሌ ሲሆን የሙቀት መጠኑ እስከ 35 ዲግሪ ሴንቲግሬድ ይደርሳል። ይህ ወቅት ግን በጣም አጭር በመሆኑ በሀገሬው ነዋሪዎች ዘንድ በናፍቆት የሚጠበቅ ነው። ፊንላንድ የ188,000 ሐይቆች ባለቤት ናት። ብዙ ሀገራት ውሃ ለማግኘት የከርሰ ምድር ውሃ በመቆፈር ጊዜያቸውና ገንዘባቸውን በሚያፈሱበት በዚህ ዘመን 5.6 ሚሊዮን ሕዝብ ብቻ ያላት ሀገር በመቶ ሺዎች የሚቆጠሩ የተፈጥሮ ሐይቆች ባለቤት መሆኗ ሳያስገርም አይቀርም። የተባበሩት አረብ ኤሚሬት፣ ባህሬንና ኳታር ምንም አይነት የተፈጥሮ ሐይቅ የሌላቸው ሀገራት ናቸው። በአንጻሩ በሰሜናዊ ንፍቀ ክበብ የምትገኘው ሀገር በሐይቆች የተከበበች አስደናቂ ምድር ለመሆን ታድላለች። ከሀገሪቱ የቆዳ ስፋት አንጻር እነዚህ ሁሉ ሐይቆች እንዴት በዚች ትንሽዬ ሀገር ሊገኙ ቻሉ? ሀገሩ ሁሉ በውሃ የተሞላ ነው ወይንስ የየብስ ምድር አለ ወይ ብለን መጠየቃችን አይቀርም። ለዚህ ደግሞ በሀገሪቱ ያሉትን ሐይቆች መጠን ስንመለከት ምላሹን እናገኛለን። በሀገሪቱ ሳሚያ የተባለው ሐይቅ 4400 ስኩዌር ኪሎ ሜትር ስፋት ሲኖረው በግዙፍነቱ የሀገሪቱ ቀዳሚ ሐይቅ ሲሆን ከአውሮፓም አራተኛው ግዙፍ የተፈጥሮ ሐይቅ ነው። ሌሎቹ ሐይቆች አነስተኛ መጠን ያላቸው ወይም ከ10 ሄክታር ያነሰ መጠን እንዳላቸው መረጃዎች ይጠቁማሉ። እነዚህ ሐይቆችም ሀገሪቱን ከፍተኛ የዓሳ ምርት እንድታመርት አስችለዋታል። በዓሳ ማስገር ዘርፍ ሰልጥነው የተሰማሩ ባለሙያዎችም በአገሪቱ በብዛት በዘርፉ ተሰማርተው ይገኛሉ። በፊንላንድ ከ75,000 በላይ ደሴቶችም አሉ። በሌሎች ሀገራት በተለይ ደግሞ በታዳጊ ሀገራት የቅንጦት ተምሳሌት ተደርጎ የሚወሰድ በሀገረ ፊንላንድ ደግሞ ማንኛውም ዜጋ እንደ ምግብና ውሃ በቀላሉ የሚያገኘውና የሀገሬው ባህል ተደርጎ የሚወሰድ ተግባርም አለ። ይህም ባህል በተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ተቋም አማካኝነት የማይዳሰስ ቅርስ ሆኖ ተመዝግቧል። ይህ አስደናቂ ባህል ምንድነው ካላችሁ የሳውና ባዝ ወይም በእንፋሎት የመታጠብ ባህል ነው። መረጃዎች እንደሚያሳዩት በሀገሪቱ ከ3 ሚሊዮን በላይ የሳውና ባዝ አገልግሎት የሚሰጡ ቦታዎች አሉ። ቦታዎችም በወንዞች፣ በሐይቆች፣ በህዝብ መገልገያ ተቋማት እንዲሁም በግለሰቦች ቤትና በፓርላማ ጭምር ይገኛሉ። ከሀገሪቱ አጠቃላይ የህዝብ ቁጥር አንጻር ሲሰላ አንድ ሳውና ባዝ ለ2 ሰዎች ይደርሳል። በዚህ ደረጃ ይህን አገልግሎት መስጠት የሚችል ሀገር አለመኖሩንም መረጃዎች ይጠቁማሉ። አብዛኛው የሀገሪቱ ህዝቦች በየቀኑ ሳውና የመጠቀም ልምድ አላቸው። ይህን ማድረግ የማይችል ዜጋ ደግሞ ቢያንስ በሳምንት አንድ ቀን የሳውና ባዝ ይጠቀማል። በሀገሪቱ ዕለተ ቅዳሜ የሳውና ባዝ ቀን እየተባለ ይጠራል። የሳውና ባዝ አገልግሎት በተለያዩ መንገዶች የሚወሰድ ሲሆን ከነዚህ መካከል የእንጨት ምድጃን በመጠቀም መውሰድ የተለመደ ነው። ሀገሪቱ የጥቅጥቅ ደን ባለቤት መሆኗ ይህን አገልግሎት ማግኘት ለሀገሬው ዜጋ በተለይም በገጠር አካባቢ የተለመደና ተመራጭ የሳውና አይነት ነው። አሁን ላይ በብዛት በሀገሪቱ ጥቅም ላይ እየዋለ የሚገኘው ደግሞ የኤሌክትሪክ ሳውና ባዝ ነው። በተለይ በከተማ አፓርታማዎችና በህዝብ መገልገያ ተቋማት በስፋት ጥቅም ላይ ይውላል። ሌላው በሀገሪቱ ጥቅም ላይ እየዋለ ያለው የሳውና አይነት ተንቀሳቃሽ ሳውና ሲሆን ይህም በመኪና በአውቶቡስና በመሳሰሉት ተሽከርካሪዎች ላይ የሚገነባ ነው። የዚህ አይነቱ አገልግሎት በኪራይ አማካኝነትም የሚገኝ ሲሆን ዓመታዊ ፌስቲቫልም ይካሄድበታል። የፊንላንድ ዜጎች ከሀገራቸው ለጉብኝትም ይሁን ለሌላ ተግባር ሲወጡ የሳውና አገልግሎት የሚያገኙበትን ሁኔታ ያመቻቻሉ። የሀገሪቱ ወታደሮች በሰላም ማስከበር ወይም በሌላ ተልዕኮ ከሀገራቸው ከወጡ በሚቆዩበት አካባቢ የሳውና አገልግሎት የሚያገኙበትን ተቋም ይገነባሉ። እርሶም እግር ጥሎት ወደዚች ሀገር ካመሩ ቅዝቃዜውን የሚቋቋሙበትንና የሳውና አገልግሎት የሚጠቀሙበትን ሁኔታ ታሳቢ አድርገው ቢጓዙ ከሀገሩ ነዋሪዎች ጋር በቀላሉ ለመዋሃድ ያስችሎት ይሆናል። ፊንላንድ በትምህርት ጥራት በዓለም አቀፍ ደረጃ ተወዳዳሪና ተመራጭ የትምህርት ስርዓት አላት። 99.5% የሚሆኑት ዜጎቿ የተማሩ መሆናቸውን የሀገሪቱ የትምህርትና ባህል ሚኒስቴር መረጃ ያመለክታል።
በሀገሪቱ ማንኛውም ዜጋ እስከ 9ኛ ክፍል ድረስ የመማር ግዴታ አለበት። የትምህርት ስርዓቱም ተማሪዎችን በተግባር ተኮር ትምህርት በማነጽ ለውጤት እንዲበቁ የሚያስችል ፖሊሲን ይከተላል። የትምህርት ስርዓቱ ያልተማከለ አስተዳደርን የሚከተል ሲሆን ከተማ አስተዳደሮች የትምህርት ቤቶችን አጠቃላይ የመማር ማስተማር ሂደት ይከታተላሉ፣ ይቆጣጠራሉ። መምህራን በስራቸው ላይ ማንም ጣልቃ እንዲገባባቸው አይደረግም። መምህራኖችም ለእንደዚህ አይነት ተግባር ራሳቸውን አያጋልጡም። ተማሪዎቻቸው የተሻለ ውጤት እንዲያስመዘግቡ የሚያስችላቸውን የመማር ማስተማር ሂደት በራሳቸው ጥረት የመተግበር ነፃነት አላቸው። በትምህርቱ ደካማ የሆነ ተማሪ ለብቻው ተከታታይ ድጋፍ እንዲደረግለት የትምህርት ስርዓቱ ያስገድዳል። ከዚህ በተጨማሪ ተማሪዎች በሚፈልጉት የሙያ መስክ የመማርና የመሰልጠን ነፃነት አላቸው። ተማሪዎች ከሕፃንነታቸው ጀምሮ ከሽምደዳ ይልቅ ትምህርትን በመዝናናት በመጫወትና በፈጠራ እንዲሁም በማገናዘብ እንዲማሩ ይደረጋል። በክፍል ውስጥ ትንሽ ጊዜ እንዲያሳልፉ፣ ቀለል ያሉ የቤት ስራዎችን እንዲሰሩ እንዲሁም በቂ የረፍት ጊዜ እንዲያገኙ በማድረግ ከሕፃንነታቸው ጀምሮ ተኮትኩተው ያድጋሉ። በዚህም የሀገሪቱ የትምህርት ስርዓት በዓለም አቀፍ ደረጃ ተመራጭና ተወዳዳሪ ለመሆን በቅቷል። በሀገሪቱ የሕክምና አገልግሎትን ሕጋዊ የመኖሪያ ፈቃድ ያላቸውን የውጭ ዜጎች ጨምሮ በነፃ የማግኘት መብት አላቸው። ዋነኛ የጤና አገልግሎት በመንግስት ተቋማት የሚሰጥ ሲሆን የግል አገልግሎት ሰጪ ተቋማትም አሉ። በቴክኖሎጂ የተደገፈ የጤና አገልግሎት ለዜጎች በመስጠት ፊንላንድ ቀዳሚ ከሚባሉ ሀገራት ተርታ ትመደባለች። የጤና አገልግሎት አሰጣጧ የተሻለ በመሆኑም የዓለም ጤና ድርጅት ባወጣው መረጃ መሰረት የዜጎች በሕይወት የመኖር አማካይ ዕድሜ 81 ዓመት ደርሷል። አሁን ደግሞ በሀገሪቱ በየዓመቱ የሚካሄደውን ዓመታዊ አስገራሚ ውድድር እንመልከት። በሀገረ ፊንላንድ በየዓመቱ ሚስትን ተሸክሞ የመሮጥ አስደናቂ ውድድር ይካሄዳል። በዚህ ውድድር ባል ሚስቱን በትከሻው ላይ ተሸክሞ በመሮጥ የሚወዳደር ሲሆን በውድድሩ አሸናፊ ለመሆን በወንዞች በሐይቆችና በተለያዩ አደናቃፊ ቁሶች ላይ እየሮጡ ማለፍን ይጠይቃል። ይህን ውድድር ለመመልከት በርካታ ሰዎች ዕለቱን በጉጉት ይጠብቁታል። ይህ ውድድር በ1997 ለመጀመሪያ ጊዜ የተካሄደ ሲሆን ለዚህ ውድድር መጀመር በምክንያትነት የሚጠቀሱ 3 መላምቶች በሀገሬው ነዋሪዎች ዘንድ ይነገራሉ። ይኸውም በ1880ዎቹ በፊንላንድ ጫካዎች ሄርኮ ሮስቮ ሮንካይን የተባለ ግለሰብ ይኖር ነበር። ይህ ሰው ታዲያ ከጫካ እየወጣ በቅርብ አካባቢ ከሚገኙ መንደሮች ቤት ውስጥ በመግባት ምግብ በመስረቅ እንዲሁም ሴቶችን በመጥለፍ በትከሻው ተሸክሞ እየሮጠ ወደ ጫካ ይወስዳቸው እንደነበር ለማስታወስ ሲሆን፣ ሁለተኛው ደግሞ ቀደም ባሉት ዓመታት በአገሪቱ ወጣት ወንዶች ሴቶችን ካለፍላጎታቸው አስገድደው ለማግባት ወደ አጎራባች መንደሮች ጠልፈው በትከሻቸው ተሸክመው ይሮጡ እንደነበር ለማሰብ ነው። ሶስተኛውም ሮስቮ ሮንካይን የሱ ተከታይ የነበሩ ሌቦች ፈጣንና ጠንካራ እንዲሆኑ ለማሰልጠን ትልልቅና ከባድ ከረጢቶችን በጀርባቸው ተሸክመው እንዲሮጡ ያደርጋቸው እንደነበር ለማስታወስ መሆኑ ይነገራል። ስፖርታዊ ውድድሩ አስቂኝና አዝናኝ ሆኖ በየዓመቱ በመካሄድ ላይ ይገኛል። ይህ በፊንላንድ የተጀመረው ውድድር በሌሎች ሀገሮችም እየተለመደ መጥቷል። ፊንላንድ በቴክኖሎጂ ዘርፍም ውጤታማ የሆኑ ኩባንያዎች ባለቤት ነች። በ1990ዎቹና በ2000 የመጀመሪያ ዓመታት የሞባይል አገልግሎት የሚጠቀም አብዛኛው ማህበረሰብ ኖኪያ ሞባይልን ሳይጠቀም ያለፈ ይኖራል ለማለት ያስቸግራል። በዚያን ዘመን አይፎን፣ ሳምሰንግና ሁዋዌን የመሳሰሉ ዘመናዊ ስማርት ስልኮች የዓለም ገበያን ሳይቆጣጠሩ ኖኪያ የሞባይል ቀፎ ገበያውን በበላይነት ይመራ ነበር። ስራውን በ1980ዎቹ የጀመረ ሲሆን በ2000 ዓመተ ምህረት ከዓለም የሞባይል ቀፎ ምርት 40 በመቶ የሚሸፈነው በኖኪያ ነበር። በ2014 አይፎንና አንድሮይድ ገበያውን በበላይነት መምራት ሲጀምሩ የኖኪያ ምርቶች ከገበያው ለመውጣት ተገደዋል። በዚሁ ዓመት የአሜሪካው ማይክሮሶፍት ኩባንያ የኖኪያ ሞባይል ምርት ድርሻንም ገዝቶት ነበር። ከሁለት ዓመታት በኋላ ደግሞ አንድ የሀገሪቱ ኩባንያ የኖኪያ ሞባይል ምርቶችን በማምረት ለገበያ እያቀረበ ይገኛል። በዚች የሞባይል ቀፎ በማምረት ቀዳሚ በሆነች ሀገር ታዲያ አስገራሚ ትዕይንት በየዓመቱ ይከናወናል። ከ2000 ዓመተ ምህረት ጀምሮ የሞባይል ቀፎ ውርወራ ውድድር በየዓመቱ ይከናወናል። ይህ ውድድር በተለያየ መልኩ የሚከናወን ሲሆን የመጀመሪያው ባህላዊ ወይም በእጅ 3 ጊዜ ደጋግሞ በመወርወር ለውድድር ከቀረቡት መካከል የተሻለ ርቀት ያስመዘገበ ተወዳዳሪ የሚያሸንፍበት ነው። በዚህ አይነቱ ውድድር ክብረ ወሰኑን የያዘው ዴሪስ ፌርማን የተባለ ተወዳዳሪ ሲሆን 110 ሜትር ርቀት አስመዝግቧል። ስሙም በድንቃ ድንቅ መዝገብ ላይ ሰፍሮ ይገኛል።
ሁለተኛው ደግሞ በቡድን የሚደረግ የሞባይል ቀፎ ወርወራ ውድድር ሲሆን 3 ግለሰቦች በአንድ ቡድን ውስጥ ሆነው ውድድሩን ያከናውናሉ። በቡድን የተሻለ ርቀት ያስመዘገቡ ያሸንፉበታል። ሶስተኛው የታዳጊዎች ወይም እድሜያቸው ከ12 ዓመት በታች በሆኑ መካከል የሚካሄድ ነው። ለውድድሩ ማንኛውንም አይነት ሞባይል ጥቅም ላይ መዋል የሚቻል ሲሆን የሞባይል ቀፎ ክብደት ከ229 ግራም በላይ መሆን ይጠበቅበታል። ለውድድሩ ጥቅም ላይ የሚውሉት ቀፎዎች የተበላሹ ወይም መልሰው ጥቅም ላይ የሚውሉ የሞባይል ቀፎዎች ናቸው። ለውድድሩ መጀመር በምክንያትነት የሚጠቀሰው ሰዎችን ለማዝናናትና የተበላሹ ቀፎዎች በውድድሩ ጥቅም ላይ ሲውሉ አገልግሎት ላይ የዋሉ ዕቃዎችን መልሶ የመጠቀም ባህል እንዲያድግ ለማድረግ መሆኑን የፕሮግራሙ አዘጋጆች ይናገራሉ። የሀገሪቱ ዜጎች ሌላ የሚደነቁበት ተግባርም በየዓመቱ ይከናወናል። ይሄውም በየዓመቱ የውድቀት ቀንን በሀገር አቀፍ ደረጃ አስበው መዋላቸው ነው። በሌሎች ሀገራት የስኬት ቀን እንዲሁም ወራሪዎችን ድል ያደረጉበትን የድል ቀን፣ በሌላ መልኩ ደግሞ በቅኝ ግዛት ተይዘው የቆዩ ሀገራት ከቅኝ ግዛት ነፃ ያወጡበትን ቀን የነፃነት ቀን በማለት ማክበር የተለመደ ነው። በፊንላንድ ደግሞ ከስህተትና ከውድቀት መማር ይገባናል በሚል የውድቀት ቀንን ያከብራሉ። የውድቀት ቀን ወይንም በእነሱ አጠራር ኢንተርናሽናል ፌለር ዴይ በየዓመቱ ጥቅምት 13 ቀን ይከበራል። ለመጀመሪያ ጊዜ የተከበረው በ2010 በአላቶ ዩኒቨርሲቲ ተማሪዎች አማካኝነት ነበር። ተማሪዎቹ ቀኑን ለማክበር ያነሳሳቸው በሀገሪቱ የሚገኙ ወጣቶችንና ጀማሪ የፈጠራ ውጤቶችን ለማበረታታት በማሰብ ነው። ይህ ሐሳባቸው በሀገሪቱ ተጽዕኖ ፈጣሪ ኩባንያዎችና ግለሰቦች ድጋፍ በማግኘቱ አሁን ላይ በየዓመቱ ቀኑ ታስቦ ይውላል። ስኬት በአንድ ቀን ጀንበር አይገኝም። የተሻለ ደረጃ ላይ ለመድረስና ውጤታማ ስራን ለማስመዝገብ ደጋግሞ መሞከር፣ ደጋግሞ መውደቅና መነሳት እንዲሁም መሳሳትና ማረምን ይጠይቃል። በመሆኑም መውደቅንና መነሳትን መፍራት አይገባም። ይልቁንም ደጋግሞ በመሞከር ስኬት ላይ መድረስ ይቻላል የሚለውን አስተሳሰብ ለማስረጽና የፈጠራ ስራዎችና ሐሳቦችን በመሞከር የተሻለ ውጤት ለማምጣት ቀኑ ታስቦ መዋሉ የፈጠራ ሐሳቦችን ያበረታታል ይላሉ። ይህ ተግባር በሀገራችን ከሰው ስህተት ከብረት ዝገት አይጠፋም የሚለውን አባባል የሚደግፍ ሆኖ እናገኘዋለን። ይህች ድንቅ የተፈጥሮ ሀብት የታደለች ሀገር ለሰው ልጅ ፈታኝና አስቸጋሪ የሚባል የአየር ጸባይ ተቋቁማ ለዜጎቿ ምቹ የመኖሪያ አካባቢን መፍጠር ችላለች። ሀገሪቱ የተባበሩት መንግስታት ድርጅት ድጋፍ በሚያደርግለት ተቋም በየዓመቱ በሚያወጣው የደስተኛ ህዝቦች መኖሪያ ሀገራት ዝርዝር ውስጥ ለ8 ተከታታይ ዓመታት የደስተኛ ህዝቦች መኖሪያ ሀገር በመባል በቀዳሚነት ተመርጣለች። የዜጎች የነፍስ ወከፍ ገቢ ተመጣጣኝ መሆን፣ ጠንካራ ማህበራዊ ትስስር፣ ጤናማ ያኗኗር ዘይቤ፣ የሚኖሩበትን ሁኔታና አካባቢ በነጻነት የመወሰንና የመምረጥ መብት፣ ዜጎች ለእርዳታ ድርጅቶች የሚያደርጉት ድጋፍ፣ በሙስናና በሌብነት ላይ የዜጎች አመለካከት በመምረጫ መስፈርትነት ጥቅም ላይ ይውላል። እንደ ድርጅቱ መረጃ ወድቆ የተገኘ ገንዘብንና የኪስ ቦርሳን ለባለቤቱ አፈላልጎ በመመለስ ወይም ለፖሊስ በማስረከብ የፊንላንድ ዜጎችን ያህል ታማኝ ሆኖ የተገኘ የለም። ፊንላንዳውያን ዘመናዊነትን የተላበሰ አኗኗር የሚኖሩ ቢሆንም ከተፈጥሮ ጋር ያላቸው ጥብቅ ቁርኝት ሌላው ለደስተኛ ኑሯቸው መሰረት መሆኑም ይነገርላቸዋል።